ለመሆኑ የት ነው ያገኛት? ማንን? ሰውዬ አትቆስቁሰኝ። የት ነው ያገኛት? እኔ ስለማን እንደምታወራ አልገባኝም። ሰው አለው እያልኩ የሰው ወንበር ላይ መቀመጥ ሳያንስ ጭራሽ በጥያቄ ታፈጠኛለህ? የማወራው ስለ ሀና። ሀና? ማንህና ነው አንተ ስለ ሀና የምትጠይቀኝ? ታናሽ እህቱ ከማንም የመንደር ዱርዬ ጋር እንድትታይ የማይፈልግ ወንድም ስለሆነ። ወንድም? ላለፉት ሳምንታት በደንብ ስከታተል ቆይቻለሁ። ይሄ ከስር ማለትን የማታቆም ከሆነ ምን ማለት ነው? ቁም ነገር እኮ ነው ያዘው። በዛ ላይ እሷም ትፈልገኛለች። ዝብል ሌባ፣ አንተ ብሎ ቁም ነገረኝ። ቆይሻው ምን አድርግ ነው የምትለኝ? ደግሞስ በዚህ በሰለጠነ ዘመን ለሷ የሚሆናትን አንተ ልትመርጥላት ነው? ወጉንማ ይዘኸዋል ወጠጤ። ለመሆኑ የገቢ ምንጭ አለህ? የለኝም፣ ግን እየፈለግኩ ነው። እንዴት ቀልደኛ ነህ እባክህ። ስራ እስከምትጀምር ድረስ አሁን ቢንጎ የ200 ሺህ ብር ቦነስ ለ2 ቀን ይዞልህ መጣ። በቀን እስከ 30 ሺህ ብር ይሸልሙ እንደነበር አውቃለሁ። አሁን 200 ሺህ ብር ለ2 ቀን አዘጋጅተዋል ነው የምትለኝ? አዎ፣ ሲመዘገቡ ይሄን ሪፈራል ኮድ ተጠቅመው ለሚመዘገቡ 1000 ሰዎች 50 ብር የመሞከሪያ ቦነስ ይሰጣል። ከቢንጎ በተጨማሪ ስፒንን ከኮምፒውተር ጋር ሳይሆን ከሰው ጋር ለመጀመሪያ ጊዜ መጫወት ትችላለህ። ሊንካቸው ባዮ ላይ ያለልህ ወይም ደግሞ ቴሌግራም ላይ አሁን ቢንጎ ቦት ብለህ ብትገባ ታገኛቸዋለህ። ዋለ ለዛሬ ብቻ ዳጊ ሪስክ ውስጥ ከዚህ በኋላ ይቅርብ። ለዛሬ ብቻ አልኩህ አንዴ። ሲቀጥል ፀጉርን ስለተቆረጥክ ማንም አያውቅም። 1000 ነው 2000 እየለቃቀምኩኝ መኖር አልፈልግም። ቢያንስ ደህና ነገር ሊያዝና ይብቃኝ። ምንድነው የምንሰርቀው? መኪና። ስማ፣ ሰውየውን ገና መግባቱ ነው። ቢበዛ 10 ደቂቃ ቢቆይ ነው። እንዴት ነው የምንከፍተው? እሺ፣ መስኮቱን ትንሽ ከፈታ አድርጎታል። እንደሱ ከሆነማ ቀላል ነው። ና እንሂድ። ጀምር ተናገር። እሺ አሁን ምንድን ነው የምናደርገው? እንዴ ምን እንደምታደርግ ሳታውቀኝ ሰው መኪና የሰረቀው? በቃ መንዳት ነው። አዎ በውሃ አይደል የሚሰራው? ለካ እሱም አለ። ወይኔ ምን ይሻላል? በእናት ችግር የለው፣ እኔ ለሱ መፍትሄ አለ። ምንድን ነው? ያንጎ ፕሮ ነው። 2 ገቢ ከያንጎ፣ አንዱን ከደንበኛ አንዱን ደግሞ ከያንጎ ፕሮ ቦነስ። ከዚህ በፊት በ20 ጉዞ እስከ 6700 ብር ድረስ ማግኘት የምንችልበት አሁን በተደረጉት ማሻሻያዎች ገቢያችንን እስከ 7700 ድረስ ማሳደግ እንችላለን። ግባችንን በጨመርን ቁጥር ደግሞ ገቢያችንን በዛው ልክ ያድጋል። እሺ የት ሄደን ነው የምንመዘገበው? ለመመዝገብ ቢሮአቸው ድረስ መሄድ አይጠበቅብንም። ያንጎ ፕሮ አፕን ከፕሌይ ስቶር ወይም ከአፕ ስቶር ላይ በማውረድ በ5 ደቂቃ ውስጥ ተመዝግበን ስራችንን መጀመር እንችላለን። በጣም ጸዴ ሐሳብ። መጣ ዳግም መጣ። 1 2 3 1 2 3 4 5 6 7 ሲላ ዳጊ መጣለች ቶሎ በል። ይኸውልህ ዛሬ መሳሳት የለብንም፣ የመጨረሻችን። እሺ ና እንፍጠን። ዋው yes ዳግም ወይኔ በጊዮርጊስ ምንድን ነው? እኔን መኪና ሰርቄ ኮነን ያልገባ አሳልፈኝ። ምንድን ነው? እና እዚህ ድረስ የመጣ ነው አድርቀን ልንመለስ? እሱስ አይደለም ግን አሁን 4 እግር ያለው ሁሉ መኪና ነው የሚባለው? ባኮሪዮን ተውና መላመላም በለው። እሺ እንዴ ሌባ! የምን ሌባ? እናንተ ምንድናችሁ ታዲያ? እኛ ሌባ አይደለንም። ሰው ያማል እንዴ? እና መኪና ውስጥ ምን ሰራላችሁ? ምን ልንሰራ ነው የገባነው? ቆይ ለፖሊስ ደውዬ አስጠመንጋቸዋለሁ። እና የአባት መኪና ነው ዘለ የገባው? ልሰርቅ ካልሆነ? እኛ ልንሰርቅ አይደለም የገባን። ዳሽቦርድ ቆሽሾ አይተነው ነው። ከዛ ይሄንን አመጣንልህ። ኤምኤንጂ ፖሊሽ በአይነቱ ልዩ የሆነ የመኪና ዳሽቦርድ ቅባት ይዘንልህ መተናል። አዎ ይሄ ቅባት በፀሐይ ምክንያት ከሚከሰት መሰነጣጠቅና የቀለም መቀየር እንዲሁም ከአቧራ ይከላከልልህ። በዛ ላይ የራሱ ፎጣ ስላለው ተጨማሪ ስፖንጅም ሆነ ፎጣ አያስፈልግ። መኪና በቆሸሸ ፎጣ ይዝረከረክም ማለት አይደለ? ኤምኤንጂ ፖሊሽን ለመኪና ዳሽቦርድ ብቻ ከመሰለ በጣም ተሳስተሃል። ለሌዘር ሶፋ፣ ለጎማ፣ ለጭቃ መከላከያ እንዲሁም ለፓራውልት መጠቀም ትችላለህ። ተጨማሪ ከፈለክ የቲክቶክ አካውንታቸውና ስልካቸውን ከታች አስቀምጬልሃለሁ። ዳሽቦርዷ ግን በደንብ ትጸዳ። እሺ በጣም አመሰግናለሁ። ውረዱ አሁን ከመኪናዬ።